السلام عليكم ورحمة الله وبركاته. برنامج ቤተሰቦቻችን እንዴት አላችሁልን? ቤታችን ረመዳን እንዴት ነው? እንዴት ያሳለፋችሁ ነው? ከእናንተ ጋር አልሐምዱሊላህ። ትንሽ ኢባዳ ወር አይደለም ኢባዳ ጊዜ ውድር ስለሆነ ተቀምጠን ነው። ላይ እንዴት ናችሁ? አሁን ሁላችሁ ነው። ዛሬ እንግዲህ ጎረቤቶቻችንን ነው እና ሪቸለች ማለት ነው። አሁን ራርሻለሁ እሷ እና የቆላች ነው ግን ደረሰላት ማለት ነው። ሰርታለች እንግዲህ ሰራችሁ ላሳያችሁ ነው። ይሄው እንግዲህ ተመልከቱ። ይሄው ቡና ተፈልቷል። ይሄ ቡና ተፈልቷል። ቡና እየቆላች ነው ብያችኋለሁ። ይሄን ስለነረፋት ያለሁኝ ሳሙሳዬን ይሄው ሀባቡ ሁሉ ነገር ተሰራቷል ነው። እዛ ጋር ሾርባ አለ ማለት ነው። እንግዲህ ዛሬ ጎረቤታችን ጋር አብረን ነው የምናፈጥረው ማለት ነው። ያው እሷ የለችም። ሊጧ አቃጥሏል ነው ማለት ሊጧ ጠዋት የጀመረ እንደዚህ ስትላ ነው መግዣታለሁ። እኔ መሰረቷ ሰምቶ አይጠበስኩ እሷ ተቀላችሁ የጠበስኩ እስኪ ሙያዬ ነው ልኝ እስኪ እንዴት ነው ሙያዬ ነው እንደዚህ መግዣታለሁ ማለት ነው። እዛው ላይ ቆላች ነው ማፈጭላትና ከዛ መግሪብም እየደረሰ ነው። ወደ መስጂድ ሄደው እንግዲህ ሰላለት ይላታለሁኝ ለሰግደን እንመጣለን ማለት ነው። ስለዚህ እንዴት ናችሁ? ሊበተረፈው ቪዲዮዎቻችን ሰብስክራይብ አድርጉልን። ያያችሁልን አይደለም ቪዲዮውን ይንበውልን ማለት ነው። በጣም ወዳችሁ ኑና በእናፍጥራችኋለሁ ማለት ነው። አብረን እናፍጥ እንዲሁም ሞቱልኝ ይሳዘነ ወጀም አሁን ብናፈጥር ማለት ነው። ነው ያላችሁ በሰላማችሁ ዝት ይበልልኝ። በጣም ነው የምንወዳችሁ ከልብ ከልብ ረበና ሰላም በእናንተ ላይ ይሁን። ሰላም አለይኩም ወራህመቱላሂ ወበረካቱ። እስቲ ምግቡን እናሳያችሁ ማለት ነው። ተከታተሉ። እንዴት ነው? እንዴት አያችሁት? ይመስላል እንዴት አያችሁት? እንግዲህ አባባችን ይሄው ቆራርጫለሁ ማለት ነው። ይሄው እዚህም ሙዝ አለ። አሳምቡሳውን እንግዲህ ድጭ አድርጌ ብስኩት አስመስዬ ጠብሻለሁ። ኧረ ምንም ማለት ሙያ ምንም ማለት አጊታኛል ዘርፋኛል ይችልሽም እና ተምራችን አቀራረበናል ማለት ነው። እንጀራችን ቀርቧል። እንግዲህ ወደ ቤታችን ዝመጡ ቡናችን አፍልተን ነው የተቆላ ነው። ሆኖ አልተወቀጠም ፈንተሽሩ ነው እና ያው ሴት ነው እንዲባለቅ ብዬ ለሴቶቹ ለየት አድርጌያለሁኝ። ለሴቶቹ ደግሞ ሌላ ክላስ ነው አሳያችሁ። እሺ እኔ የሴቶቹ እኔ ተከታተሉኝ። እንግዲህ ተከታተሉኝ። እየገባሁ ነው። ይኸው ገብቻለሁ። ይሄ ደግሞ ለሴቶች ማለት ሴቶቹ ዝም ነው የሚያፈጥሩት ሌላ ክላስ ማለት ነው። እንግዲህ ፍጡር አሪፍ ነው ለማለት አሪፍ ዝግጅት ነው ለማለት ይከብዳል። እንደዛ አዘጋጅተናል። እንግዲህ ሁላችሁንም በያላችሁበት ሰላማችሁ ይብዛ። ይሄን ይመስላል ማለት ነው እና በጣም ጠፍተናል። በጣም ተጠፋፍተናል። ተገናኘንም እናንተም አልፈለጋችሁን እኛም ጠፍተናል። እንግዲህ ይሄን ይመስላል ማለት ነው። መልካም ምሽት ይሁንላችሁ በያላችሁበት። ረበና ሰላም በእናንተ ላይ ይውረድ። እንወዳችኋለን። በጣም እናመሰግናለን ቪዲዮውን ስለምትከታተሉን። እንዲሁም ደግሞ አስተያየት መስጠት ይቻላል። ማንኛውም አስተያየት ሰጡን በኮሜንት ሴክሽን እናየዋለን ማለት ነው። ማናየው ነገር የለም። እዚህ ሁኔታው ነገር እናያለን። እያንዳንዱ አስተያየት መስጠት ይቻላል። አስተያየት ስጡን፣ አበረታቱን። ሰላም አለይኩም ወራህመቱላሂ ወበረካቱ። በድጋሚ ሰላም ሁኑልኝ። ቻው
አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኛ ጋር ሁሉ ሰላም አልሐምዱሊላህ። ዛሬ እንግዲህ ያው ፍጡር በጎረቤቶቻችን ጠርተናልና ከኛ ጋር ፍጥሩ። ያው ቤተሰብ ሲባል እናንተም ቤተሰብ ስለሆናችሁ እናንተንም ፍጡር ጠርተናችኋል እና ዛሬ ከኛ ጋር ናችሁ ቶሎ ማለት ነው። እሺ አሳያችኋ እና ይህን ይመስላል ቤተሰቦች። እንዴት አያችሁት? ገና የሚቀር አለ። ያው ሳይጨልምን ቀርጽላችሁ ብለን ስላሰብን ነው። ገና ብዙ አለ ማለት ነው። እንግዲህ እዚህ ጋር ውት ባዶ ነው፣ ምንም የለ። ብዙ አለታለ እንጂ አውቃ ነው። ይሄው ባዶ ይታያችኋል። ውት ባዶ እንግዲህ እዚህ ጋር ብርጭቆ አለ። ይሄው ባዶ ምንም የለ። አሁን እንግዲህ ያቀረበችው እችን ሀባብ አቅርባ፣ እችን ሙዝ፣ እችን ቴምር አቅርባ በቃ ቁርከኔ ጋር ታላችኋል። ያ አሳምሰው እንዴት አያችሁ? ባለሙያ ነው የጠበሰው። ባለሙያ ራሴ ነው እኮ የጠበስኩት። ኧረ ይህች አንተ እኔ በጠበስኩት። ኧረ ራሴ እኔ የጠበስኩት። እና እንዴት ናችሁ? ደህና ናችሁ ሆይ? ረመዷን እንዴት እያሳለፋችሁ ነው? ተገባደደ ይሄ ውድ ጊዜ። አንዳንድ ጾም የሚጠቀሙት አላህ ያድርገን። በተለያየ ዓለም ሀገራት የምኖሩ ቤተሰቦቻችሁን በሰላም ቆይታችሁ አብራችሁ ምጾሙ ያርጋችሁ። ያው እንግዲህ የጾመኛ ዱዓ አይመለስም ይባላል እና ዱዓ አድርጉልን፣ ዱዓ እናደርግላችኋለን። እኛም ሁላችሁም አላህ ያስደስታችሁ፣ ጀዛችሁን አላህ ይክፈላችሁ። ይሄን ውድ ጊዜ አጅሩን ተካፋይ የምትሆኑ አድርጋችሁ ጾመው የሚጠቀሙት አላህ ያርጋችሁ። ረመዳን ደሞዝ ይከፍላል አሉ፣ ይከፍላል። ደሞዝ የሚከፈሉት አላህ ያደርጋችሁ። ጾመው ከሚቀሩት አድርጋችሁ ጾመው አጅር ከሚያገኙት አላህ ያርጋችሁ ማለት ነው። እና ይሄን ይመስላል ማለት ነው። አብረን እናፍጥር እያልናችሁ ነበረ። እናሳያችሁ ብለን ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። እኔም ወደ መስጂድ ልሄድ ነው። ቻው ቻው።